ኢማም አቡ ሐሚድ አልገዛሊ የኖሩበት ዘመን ከ1058 እስከ 1111 ዓመተ ልደት። ልቤ ውስጥ ትልቅ ስፍራ አላቸው። መሆን ባልችልም መምሰል ከምፈልጋቸው ጥቂት ሰዎች መሃል አንዱ ናቸው። በጥቂቱም ቢሆን የማውቃቸው ይመስለኛል። እርሳቸው ግን በጣም የሚያውቁኝ ይመስለኛል። ምክንያቱም መጽሐፋቸውን ገልጬ ሳነብ ለአንድ ሚሊኒየም የቀረበ የእድሜ ርቀት ቢኖረንም አሁንም አብረውኝ ያሉ ያየሁትን ያዩ ያህል ይሰማኛል። እንደውም እኔ ውስጥ ያሉ ስሜቶችን ሁሉ የሚያውቁ አይነት። አንዳንዴ በተለይም የተሰውፍ መጽሐፍቶቻቸው ማንነቴን በስም ቀረሽ ሁኔታ ይገልጻሉ። ውስጤን በርብረው በሽታዬን ያገኙና ፈውሱን ይሰጡኛል። አላህ መድኃኒት ያደርጋቸው እንጂ አጋነንክ ካላላቸውን አብረውኝ ቢሆን እንኳን ሚናፍቁኝ አይነት ሰው ናቸው። ይህ እርሳቸውን ለማጋነን አይደለም። እንደውም የስብዕናቸውን ታላቅነት ገና አልገለጽኩትም። ይኸው ሰውየው የዓለሙን ልብ ከገዙት 1000 ዓመት ሊሞላ ነው። በእነዚህ ዘመናት የኖሩት ታላላቅ ሰዎች አስተሳሰባቸው ቢለያይም ጎራቸው እንደ ምስራቅና እንደ ምዕራብ ቢራራቅም ለአቡ ሐሚድ ክብርና ፍቅር አላቸው። ስለዚህ እንደኔ ያሉ ሰዎች አድናቆት ማንነት ላይ ምን ሊጨምር ይችላል? ዶክተር ሙሐመድ ሰዒድ ረመዳን አልቡጢ እንደሚሉት የነኚህን ሰው ታላቅነት እየገነቡ ከብዙ ቀደምቶቻቸው እና ከእርሳቸው በኋላ ከመጡት ታላላቅ የእስላም ሊቃን እርሳቸውን የለዩ ሁለት ነገሮች አሉ። አንደኛው ገዛሊን እንደሌሎች የዘመናቸው ሰዎች በአንድ የእውቀት ዘርፍ ላይ ብቻ የተገደቡ ሰው አልነበሩም። ይልቁንም በበርካታ የእውቀት ዘርፎች ላይ ስማቸው በወርቅ ቀለም ተጽፎ ይገኛል። በየዘርፉ የተለያዩ ባለሙያዎች ሲዘረዘሩ ቀዳሚው እርሳቸው ናቸው። በብዙ ታዋቂ የኢስላም የእውቀትና የምርምር ዘርፎች ላይ ገዛሊን አታጣም። እንደውም ከማንም በላይ በተደጋጋሚ በየቦታ የሚነሳው ብቸኛ ሰው እርሳቸው ናቸው ማለት ይቻላል። የፊቅህን ሊቃን ዝርዝር ስታይ ስማቸውን በፊቅህ ልብ ውስጥ ተከትቦ ታገኛለህ። የኡሱሉል ፊቅህ ሰዎችን ዝርዝር ስታይ ስማቸው ከላይ ተቀርጾ ታገኛለህ። የተውሂድ ዓሊሞች ዝርዝር ሲነሳ ቅድሚያ ሲሰጣቸው ትሰማለህ። የእስላማዊ አስተሳሰብና ፍልስፍና አዋቂዎችን ስትከታተል ስማቸው አንደኛው መስመር ላይ ሲሰደር ታያለህ። የተዝኪያና የተሰውፍ ሰዎች ስምን ስትመለከት በዘርፉ የሁሉም መምህር ሆኖ ታገኛቸዋለህ። የሳይኮሎጂ ትምህርት ሰዎች ዘንድ ስትደርስ ሁሉንም ቀድሞ ሲገኙ ታስተውላለህ። ከሙያዎች መሃል ገዛሊ ያልገነኑበት አንድ የእውቀት ዘርፍ ብቻ ይቀራል። እንደውም በዚህ እውቀት ውስጥ ስማቸው አንድ ጊዜም ከሚነሱት መሃል አይደሉም። ይኸውም የሐዲስ ዘገባ ጥናት ነው። ገዛሊ ይህንን በአንደበታቸው ይመሰክራሉ። ነገር ግን የእርሳቸውን ታሪክ ያጠኑ ብዙ ሰዎች እንደሚሉት ገዛሊ በመጨረሻው ዕድሜያቸው ላይ የሐዲስ ዘገባዎችን ማጥናት ጀምረው ነበር። ነገር ግን ብዙም ሳይገፉበት ሞት አጣደፋቸው። እዚህ ላይ ኢማም ዘሃቢ ያሉት ትዝ ይለኛል። የገቡበት እውቀት ላይ ሁሉን የላቁት ገዛሊ እድሜ ቢኖራቸው ኖሮ በትንሽ ቀናት ውስጥ በሐዲስ ጥናት ውስጥ ታላቁና የመጀመሪያው ሰው የሆኑ ነበር። ትልቁን የሐዲስ መዝሃብ ሶሂህ አልቡኻሪን ደረታቸው ላይ አድርገው እያጠኑ እንደሞቱ ተጠቅሷል። ሁለተኛው የገዛሊን ሰብዕና ከሌሎች የለየው ነገር አጻጻፋቸው ነው። በሁሉም ጽሑፎቻቸው ውስጥ እርስ በርሳቸው የተሳሰሩ ጥብቅ የሎጂክ ግንኙነቶች አሉ። ገዛሊ ስለምንም ነገር ሲጽፉ ቋንቋን እንዳሻቸው እያዘዙ ሐሳባቸውን የመግለጽ ችሎታ ነበራቸው። የእርሳቸው ማንኛውንም መጽሐፍ ስታነብ ያነሱት ርዕሰ ጉዳይ ላይ ያሉትን ሐሳቦች በዝርዝር እንድታውቁ ያደርገዋል። ዳርዳሩን ሳይሆን ምስጢሩንና አስኳሉን እንድታውቅ የሚያደርጉበት የማያልቅ ጥበብ ተሰጥቷቸዋል። ገዛሊ ከመነሻው እስከ መድረሻው ሳይዋኙበት ስለምንም ነገር አይጽፉም። እንዴት መሰለህ የሚጽፉት? መጀመሪያ ያነሱትን ሐሳብ በቅርበት ማየት እንዲቻል
ወደ አብይ ክፍሎች ይሰበስቡታል። የሰፋውን ሐሳብ ለጥናት እንዲመች ይሰበስቡታል። የተበታተነውን ለጥናት እንዲመች አድርገው ይተነትኑታል። በተለያዩ አብይ ነጥቦች ይከፋፍሉታል። ከዚያም በአእምሮ ውስጥ ትዝ ሊሉ የሚችሉ የውሳኔ ሐሳቦችን ያጠራቅማሉ። ከመሰረት እስከ ፍጻሜያቸው ያስቃኙሃል፣ ያስተዋውቁሃል። ከዚያም ከእያንዳንዱ የውሳኔ ሐሳብ ጋር መገዳደርና መጠየቅ ይጀምራሉ። አንድ በአንድ በምርምራቸው ውስጥ የተጠየቀውን መመለስ ያልቻለውን ሐሳብ ተራ በተራ እየጣሉ ይቀጥላሉ። ያኔ በእነዚህ የውሳኔ ሐሳቦች መሃል የተደበቀው ሐቅ ፍንትው ብሎ መታየት ይጀምራል። ከዚህ በኋላ ለእርሱ የሚሆኑትን ማስረጃዎች አንድ ሁለት እያሉ ያስቆጥሩሃል። ዝገት እና አቧራ ከሸፈነብህ ይወለውሉልሃል፣ ያሳምኑሃል። ሐቅን ስተህ ወደ አጎራባቹ እንዳትሄድ በጠንካራ የሐሳብ አጥር ድንበር ሰርተው ይሰጡሃል። በዚያ ላይ ልብህን የሚቆጣጠር ስሜትን የሚይዝ ሰፋ ያለ የአጻጻፍ ዘዴያቸው ሐቅን እንድትቀበል ሳይሆን ሐቅን ራስህ እንድትይዘው ያደርጋል። አረብኛ ቋንቋን የማያውቁ ሰዎች ምናለ አረብኛ ተምረው ገዛሊን ባነበቡ ብዬ እመኛለሁ። ለነገሩ ብዙዎቹ መጽሐፍቶቻቸው በእንግሊዝኛ ቋንቋ ስላሉ ፈልጓቸው። እነዚህ ገዛሊ በአንባቢዎቻቸው ልብ ውስጥ ስልጣን እንዲኖራቸው ያደረጓቸው ሁለት መለዮች ናቸው። ስማቸው የሻፊዒ መዝሃብ የፊቅህ ሊቅ ከታላላቅ የእስላም ፈርጦች አንዱ፣ በዘመናቸው መሰል የሌላቸው የበርካታ መጽሐፍት ደራሲ፣ የስል አእምሮ ባለቤት፣ ባጠኗቸው የእውቀት ዘርፎች ሁሉ ፊት አውራሪው፣ ከኋላቸው ለመጡ ሁሉ የአርነት ኮከብ የሆኑት አቡ ሐሚድ ዘይኑዲን ሙሐመድ ኢብኑ ሙሐመድ ኢብኑ ሙሐመድ ኢብኑ አህመድ አልገዛሊ አጡሲ አልኹራሳኒ አሻፊ አልአሽሪ ይባላሉ። ገዛሊ እንደ አውሮፓውያን አቆጣጠር በ1058 እንደ ሂጅራ አቆጣጠር በ450 ጡስ በምትሰኘው ክፍለ ሀገር ተወለዱ። ጡስ በኹራሳን ግዛት ውስጥ ትገኝ የነበረች አነስተኛ ከተማ ናት። በዘመናችን የኢራን ግዛት አካል ሆና ትገኛለች። ወላጅ አባታቸው ደሃና ደግ ሰው ነበሩ። ሱፍ እየፈተሉ ይሸጡ ነበር። ገዛሊ የተባሉትም በዚሁ የአባታቸው ሥራ ምክንያት ነው። ገዝዛል ከሚለው የአረብኛ ቃል የመጣ ነው። ሱፍ ፈታይ ማለት ነው። ገዛሊ የመልካም ሰው ልጅ ናቸው። አባታቸው በላባቸው ያፈሩትን እንጂ አይበሉም ነበር። በዘመኑ የነበሩት የፍቅህ ልሂቃን ዘንድ እየዞሩ ትምህርታቸውን ለማድመጥ እነርሱ ዘንድ ይቀመጡ ነበር። ባላቸው አቅም አዋቂዎችን ያገለግላሉ። የተሰውፍ ሰዎች ንግግርንም ይከታተላሉ። ይህ በእምነታቸው ላይ መልካም ተጽዕኖ ያሳድርባቸው እንደነበር ይነገራል። አብዝተው ያለቅሳሉ። እንደ እነርሱ ያለ ደግ ልጅ እንዲሰጣቸውም አላህን ይለምናሉ። የፊቅህ ሰውና ለዱንያ ደንታ የሌለው ዛሂድ እንዲያደርገውም አላህን ይማጸናሉ። አላህ ዱዓቸውን ሰማና ሙሐመድና አህመድ የተሰኙ ሁለት ልጆችን ሰጣቸው። ሙሐመድ የኛው ሰው ናቸው። የዘመናቸው ትልቅ ኢማም፣ የሙስሊሞች መሪ ኮከብ ሆኑ። እጅግ በርካታ መጽሐፍትን ጻፉ። ሲጽፉም አሳምሩ። ሰዎችን መከሩ። ምክራቸውም ብዙዎችን አዳነ። አህመድ ደግሞ ሌላኛው ልጃቸው ነው። ታላቅ መካሪና የተሰውፍ ሰው ሆነ። ሰዎች በዙሪያው ይሰበሰቡ ነበር። የማይጠገብ ምክሩን ለመስማት ይንጋጋሉ። ነገር ግን ወላጃቸው ልጆቹ የደረሱበትን ሳያዩ የጌታቸው ጥሪ ቀድሟቸው ወደ አሂራ ተጓዙ።